ቻይናና ታይዋን ታሪክ በዘመናዊ የሰው ልጅ ታሪክ ውስጥ እጅግ አስከፊ ከሆኑት የእርስ በርስ ጦርነቶች በአንዱ የጀመረና ለ80 ዓመታት የዘለቀ ልብ አንጠልጣይ ታሪክ ነው። ታሪኩ የሚጀምረው በ1920ዎቹ ማብቂያ ላይ ሲሆን ቺያንግ ካይሼክ የሚመሩት የኩኦሚንታንግ ብሔርተኞች ወገንና በማኦ ዜዴንግ የሚመራው የኮሚኒስት ፓርቲ ሁለት ተቀናቃኝ ኃይሎች ለቻይና የበላይነትና ጣፈንታ ብርቱ ትግል ያደርጉበት በነበረ ወቅት ነው። በተለይ ግጭቱ ለመጀመሪያ ጊዜ እንዲቀጣጠል ያደረገው ዋናው ምክንያት ሁለቱ ወገኖች ቻይናን ከነበሩባት የአካባቢው የጦር አዛዦች ቁጥጥር ነፃ አውጥተው አዲስ የተባበረች ሀገር ለመመስረት በነበራቸው ፍጹም የተለያየ የፖለቲካ ርዕዮተ ዓለም በመሆኑ ነው። ብሔርተኞች የካፒታሊስታዊና ማዕከላዊ ስርዓትን ለመገንባት ሲሹ፣ ኮሚኒስቶቹ ደግሞ የሩሲያውን የቦልሼቪክ አብዮት ፍካት በመከተል የገበሬውንና የላብ አደሩን ስርዓት ለመዘርጋት በመነሳታቸው መካከላቸው የነበረው ሽኩቻ ወደ እልህ አስጨራሽ ደም መፋሰስ ተቀየረ። እነዚህ ወገኖች በሁለተኛው የዓለም ጦርነት ወቅት ወራሪውን የጃፓን ጦር በጋራ ለመዋጋት ሲሉ በመካከላቸው የነበረውን ጠብ ለጊዜው ቢያቆሙም ያ ዓለም አቀፋዊ ግጭት እንዳበቃ ግን በመካከላቸው የነበረው የእርስ በርስ ጦርነት በበለጠ የጭካኔ ማዕበል እንደገና ፈነዳ። በመሆኑም በ1949 የኮሚኒስቶቹ ኃይል የበላይነቱን በመጨበጥ መላውን የቻይና ዋና ምድር ጠቅልሎ ሲቆጣጠር፣ የተሸነፉት ብሔርተኞች ደግሞ 100 ማይልስ ብቻ ስፋት ያለውን ጠባብ የባህር ወሽመጥ አቋርጠው ታይዋን ወደምትባለው ደሴት ለመሰደድ ተገደዱ። ይህ ሁኔታ በቻይና ምድር ላይ ሁለት የተለያዩ መንግስታት ራሳቸውን ሁለተኛዋ ቻይና ብለው የሚጠሩበትን አስገራሚና ውጥረት የነገሰበት እውነታ ፈጠረ። በዚህም በዋናው ምድር ላይ የቻይና ህዝባዊ ሪፐብሊክ፣ በታይዋን ደሴት ላይ ደግሞ የቻይና ሪፐብሊክ ተመሰረተ። ምዕራባውያኑ ሀገሮች ለበርካታ አስርተ ዓመታት ደሴቲቱን እንደ ህጋዊ የቻይና ድምፅ አድርገው ቢቀበሏትም በ1970ዎቹ ላይ ግን ትልቅ የዲፕሎማሲ ለውጥ ተከስቶ የተባበሩት መንግስታት ድርጅትና አሜሪካ እውቅናቸውን ወደ ዋናው ምድር ቻይና በማዞራቸው ታይዋን በፖለቲካዊ መገለል ውስጥ እንድትወድቅ ሆነች። ይሁን እንጂ ታይዋን ጠፍታ ከመቅረት ይልቅ እጅግ አስደናቂ የሆነ የእድገት ሽግግር ውስጥ ገባች። በተለይ በ1980ዎቹ እና 90ዎቹ ዓመታት ደሴቲቱ በአዋጅ ታውጆባት ከነበረው ጨካኝ የጦር መሳሪያ አምባገነን አገዛዝ በመላቀቅ በኤዥያ ውስጥ ካሉት እጅግ ነፃና ንቁ ዲሞክራሲያዊ ሀገሮች አንዷ ለመሆን በቃች። Today, the institutions of democracy are in place in the Republic of China. Human rights are respected and protected to a very high degree. Democracy is thriving in my country. ከዚህም ጎን ለጎን እጅግ የላቁ የማይክሮቺፕ ወይንም ሰሚኮንዳክተር ቴክኖሎጂዎችን በማምረት ረገድ በዓለም ላይ ወደር የሌለው ይዞታ በመገንባት አስደናቂ የኢኮኖሚ ተአምር ፈጠረች። በዛሬው ዕለት TSMC የተባለው ብቸኛው የታይዋን ኩባንያ ከአይፎን ስልኮችና ከአርቲፊሻል ኢንተለጀንስ የመረጃ ማዕከላት ጀምሮ እስከ ዘመናዊ የጦር መሳሪያዎች ድረስ የሚያገለግሉትን የዓለማችን ዘመናዊ ማይክሮቺፖች ከ90% በላይ ያመርታል። ይህ በቴክኖሎጂ ዘርፍ ያላት የበላይነት ባለሙያዎች የሲሊከን ጋሻ ብለው የሚጠሩትን ጥበቃ ፈጥሮላታል። ይህ ማለት የማይክሮቺፕ ምርት ከተቋረጠ የዓለም ኢኮኖሚ ወዲያው ስለሚሽመደመድ ዓለም ታይዋን በቻይና እጅ እንድትወድቅ በምንም ተአምር መፍቀድ አይችልም ማለት ነው። ከዚህም በላይ ለበርካታ አስርተ ዓመታት የቆየው ነፃነት የደሴቲቱ ህዝብ ማንነት በሙሉ ቀይሮታል። በአሁኑ ወቅት በሀገሪቱ ውስጥ ከሚኖሩት 23 ሚሊዮን ህዝቦች መካከል አብዛኞቹ እዚያው ደሴት ላይ የተወለዱ በመሆናቸው ስለ ዋናው ምድር ቻይና ምንም አይነት ትዝታም ሆነ ቀጥተኛ ቁርኝት የላቸውም። በመሆኑ ራሳቸውን ቤጂንግን ለመቆጣጠር እንደሚጠባበቁ የቻይና ዜጎች አድርገው ሳይሆን በቀላሉ ታይዋናውያን አድርገው ነው የሚቆጥሩት። ተጨማሪም ይኸው 80 ዓመታትን ያስቆጠረው ግጭት በአሁኑ ወቅት ተቀጣጥሎ በዓለማችን እጅግ አደገኛ ወደሆነ የጂኦፖለቲካዊ ፍንዳታ ቀጠናነት ተቀይሯል። የወቅቱ የቻይና ፕሬዝዳንት ዢ ጂንፒንግ ታይዋንን ከቻይና ጋር እንደገና ማዋሃድ ለቀጣዩ ትውልድ የሚተላለፍና ድርድር የማይደረግበት ታሪካዊ ተልዕኮ መሆኑን በይፋ ያወጁ ሲሆን ለዚህም ወታደራዊ ኃይልን ከመጠቀም ወደ ኋላ እንደማይሉ ገልጸዋል። በመሆኑም ቤጂንግ በአሁኑ ወቅት የግራጫ ቀጠና ጦርነት ወይንም ግሬ ዞን ዋርፌር የተባለውን ቀጥተኛ ካልሆነ ወታደራዊ ትንኮሳ ጋር የተያያዘ ስትራቴጂ በስፋት እየተገበረች ትገኛለች። በዚህም ምክንያት የቻይና ተዋጊ ጀቶች በየቀኑ ማለት በሚቻልበት ሁኔታ የታይዋንን ባህር ወሽመጥ መካከለኛውን መስመር እያቋረጡ ይገባሉ። የጦር መርከቦች ደሴቲቱን ይከባሉ። እንዲሁም በታይዋን መሰረተ ልማቶች ላይ ተከታታይ የሳይበር ጥቃቶችን ይሰነዝራሉ። ይህ ሁሉ የሚደረገው የታይዋንን ወታደራዊ አቅም ለማዳከምና የስነ ልቦና ጥንካሬዋን ለመስበር ታስቦ ነው። ይህ ብቻ ሳይሆን የቻይናው የጫና ካርታ በፍጥነት እየሰፋ የመጣ ሲሆን የቻይና ባህር ጠረፍ ጠባቂ መርከቦች በደቡብ ቻይና ባህር ላይ እስከሚገኙት እንደ ዶንግሻ ደሴት ባሉ የሩቅ የታይዋን ይዞታዎች ዙሪያ ወደሚገኙ አወዛጋቢ የባህር ክልሎች በጥልቀት እየገፉ መጥተዋል። በሌላ በኩል ደግሞ ታይዋን የራሷን የመከላከያ ስርዓት
ቲዶም ወደ ተባለ የተቀናጀ የአየርና ሚሳኤል መከላከያ መረብ በማሳደግ ወረራን ለመከላከል አርቲፊሻል ኢንተለጀንስ የሚሰሩ የድሮን ቴክኖሎጂዎች ላይ በከፍተኛ ሁኔታ ኢንቨስት በማድረግ በጽናት እየተከላከለች ትገኛለች። በዚህ እየመጣ ባለው ማዕበል መካከለኛ ስፍራ ላይ ዳግም ስትራቴጂካዊ ብዥታ የሚባለውን ውስብስብ ፖሊሲ የምትከተለው አሜሪካ ትገኛለች። አሜሪካ ለታይዋን ራሷን የምትከላከልበትን የጦር መሳሪያ ለማቅረብ በሕግ ቃል የገባች ቢሆንም የቻይና ወረራ ቢጀምር ግን አሜሪካ ጦር ወደ ሶስተኛው የዓለም ጦርነት በቀጥታ ይግባ የሚለው ጥያቄ ለቤጂንግ ግልጽ ሳታደርግ በጥንቃቄና በጥርጣሬ ውስጥ አቆይተዋለች። I never comment on that. I don't comment on anything because I don't want to ever put myself in that position. ድሮ የእርስ በርስ ጦርነት ቅሪት ብቻ ሳይሆን አጋጣሚ በሚፈጠር ስህተት ወይም ግጭት የዓለምን ኢኮኖሚ ወዲያውኑ ሊያናጋና የዓለማችንን የኒውክሌር ኃያላን ሀገሮች ወደ አስከፊ ዓለም አቀፍ ጦርነት ሊከት እንደሚችል አደገኛ ኃያላን ሀገሮች የቴክኖሎጂና የስትራቴጂ ጨዋታ ሆነዋል።